ጤና ይስጥልኝ ውድ የከሁሉ ሚዲያ ፕሮግራም ተከታታዮች እንደምን ሰነበታችሁ? ያው ሰሞኑን ቶሎ የተገናኘን ነው። ዛሬ ደግሞ ያው ባለቤት አሁን ሌሎች ጥያቄዎችን የያዘችውን ጥያቄ ለማቅረብ በዝግጅት ላይ ናት ያለችው። ጥሩ ጥያቄዎች እየጠየቀችኝ ነው። ደስ ብሎኝ ነው የምመልሰው እኔም። እስቲ ዛሬ ደግሞ በምን ዙሪያ ላይ እንደተዘጋጀች እና ጥያቄዋን ለመመለስ ቀርብ ያለው ምን ልታዘዝ? እሺ ዛሬ ጥያቄዎች አሉ። ጥያቄውን እንኳን እንዲሁ የምታውቀው ይመስለኛል። እና አባ ተስፋ ስላሴ ማን ናቸው? ስለሳቸው ብዙ የምታወራው ለምንድን ነው? ማለት ብዙ ጊዜ ስለሳቸው ታወራለህ እና ማን ናቸው? ለምንድን ነው የምታወራው? ኦኬ የምታወራው ሲባል ያው ዩቲዩብ ቻናል ላይ መሰለኝ። ዩቲዩብ ላይ ብዙ ጊዜ ያለው እና ለምንድን ነው ማን ናቸው? እኔ አላውቃቸውም በግሌ እና ማን ናቸው የሚለውን ጥያቄ ይዤን የመጣሁት። በጣም ጥሩ። በዛ አጋጣሚ ያው ከሁሉም ሚዲያ የሚባል ቻናል ከከፈቱ ከአሁን 1 ዓመት ከምናምን ሊሆነኝ ነው። ያው ብዙ ተመልካቾች ወደ የተወሰኑ ሰብስክራይበሮች አሉ። ጥሩ ነው። ጥሩ እየተንቀሳቀሰ ነበር እና እኔም በተደጋጋሚ በስራ መደራረብ ምክንያት ትንሽ አቋርጬው ጥሩ ጅማሬ ላይ የነበረው ነገር ወደኋላ ሊሆን ሆኗል። አሁን ግን ተመልሰን ያንን ለማስራራት የሞከርኩ ነው። በዚሁ በአባ ተስፋ ስላሴ ነበር የጀመርኩት ወደ ጥያቄዎች ስመለስ እና እሳቸው ማለት አባ ተስፋ ስላሴ ማለት በጣም ብዙ ኢትዮጵያዊ የማያውቃቸው የሃይማኖት አባት ናቸው። ግን እንዲህ እንደምናያቸው ዝም ብሎ ሃይማኖት አባት ብቻ እንዳልሆኑ በጣም ከዚህ የተለየ የረቀቀ እውቀት ያላቸው በመንፈሳዊው በዓለማዊም እና በተለይ ደግሞ ኢትዮጵያ ውስጥ የተደበቀ ትልቅ ሀብት ትልቅ ትሬዠር የኢትዮጵያን ካለ ቁንጮ ሊያደርጋት የሚችል በጣም ከባድ መረጃ በእጃቸው ላይ ነበረ። በጣም የተማሩ ሊቅ ወይም ሳይንቲስት የሚባሉ አባት ነበሩና ስለሳቸው ቻናል ጀምሬ ገበያ ላይ የሚያገኙ መጽሐፎቻቸውን ሁሉ እስከ መተረክ ደርሼ ነበረ፣ ማንበብ ማለት ነው። እና ብዙ ኮሜንትም ብዙ አስተያየትም ደርሶ የነበረ። ኤኒዌይ ስለሳቸው ብዙ ማውራት ይቻላል። በቃ ሳይንቲስት፣ ምሁር፣ ባለሙያም በመንፈሳዊ ጥልቅ ሚስጥር በእጃቸው ላይ ያለ በነጮች አውሮፓ አሜሪካም ረጅም ዓመት ኖሮ ወደ ኢትዮጵያ የመጡ ነጮች እጃቸው ላይ ያለውን መረጃ ለመመንተፍ ሲቋምጡባቸው የነበሩ ሰው ግን ለሀገራቸው ብለው ሀገር ይሻለኛል ብለው ከነ መረጃቸው ለዚህ የመጡ ግን ብዙ ሰው ሳያውቃቸው አይችን ዓለም በሚያሳዝነት የተሰናበቱ ሰው ናቸው። ግን ከሞላ ጎደል ሀይለቱ ነው የምነግርሽ እና ስለሳቸው ሰፊ ሰዓት አይበቃም አውርቶ ለመጨረስ እና ለጊዜው አባ ተስፋ ስላሴ ማለት በትንሹ ይመስላል። ሌላ ጥያቄ? እሺ በነገራችን ላይ አይኖችን ሳያቸው ብዙ በማንበብ የደከሙ ይመስለኛል። ማለት እንዲሁ ሳይክ በማንበብ የደከሙ አይኖች ያስክ ይመስለኛል በራሴ በግሌ። እሺ ሌላው ጥያቄ በተመለከተ ምንድን ነው የያዙት መረጃ? ምንድን ነው? ለማን ነው ሲያስረከቡት? ምንድን ነው መረጃችን? ጥሩ ጥያቄ ነው። ቅድም እንደተናገርኩት ነው የያዙት መረጃ እንዲህ በአሁን በዚች ባጭር ጊዜ ውስጥ ተናግሮ ለመጨረስ የሚቻልም አይደለም። በመጽሐፍቶቻቸው ጽፈዋል፣ 2 መጽሐፍ ጽፈዋል። እሱ በአጋጣሚ እጄ ላይ ነበር። እኔ በአጋጣሚ ለመግዛት ድሮ አጋጥሞኝ ከዛሬ 20 ዓመት ምናምን አካባቢ ይሆናል መጽሐፍ እንኳን ከተገዛ። አሁን ገበያ ላይ አይገኙም። በጣም በርካታ ሰው ዩቲዩብ ቻናል ላይ በኮሜንትም እባክህ መጽሐፍ እንዴት ነው የምናገኘው በፒዲኤፍ ልቀቅልን ብዙ ኮሜንቶች ነበሩ። እነዛን መረጃ የያዙ መጽሐፍቶቻቸውና ሌሎች ከመጽሐፍቶቻቸው በብዙ ሺህ የሚቆጠሩ ከፍተኛ መረጃዎች በእጃቸው ላይ ያሉ። መረጃ ስንል ምንድን ነው? እንደው ለምሳሌ ሉክስ አንዴ ነው ወቅታዊ በሰሞኑ ጉዳይ አይሶ ስፒድ የሚባል ልጅ መጥቶ አሁን ኢትዮጵያ አዲስ አበባ ነቃቆ ሄደው ጥሩ ነው መልካም ነው ስለ ኢትዮጵያ የተወሰነ ነገር ለማወቅ ሞክሮ ሄዷል ተብሏል። ከሞላ ጎደል ጥሩ ነው ማምጣቱ የተወሰነ ሃይላይት ነው። ግን ከነበረችው አጭር ቆይታ አኳያ ስለ ኢትዮጵያ በቂ መረጃ ይዞ ሄዷል ብያለሁ ነው። እንደነዚህ እንደ አባ ተስፋ ስላሴ ሞገስ አይነት ጥንታዊ ኢትዮጵያን ማንነት ውስጧ የተቀበረውን ሀብት መረጃ ሌላ የያዙ ሰዎችን መረጃ እና ሌሎች ነገሮችን ሳይሰማ ነው ሄደው እውነት ለመናገር
ያው የመጣበት ጊዜ አጭር ሰዓት ስለሆነ አጭር ሰዓት ነው። ትንሽ ያቆጨኝ ያንገበገበኝ ምንድን ነው እንደው ፕሮግራም እንሰራ የሚያደርገኝ አሁን ዛሬ ወይም ሰሞኑን ግብጽ ነው ያለው፣ ኢጅፕት ነው ያለው። ፒራሚድ እየጎበኘ ነው። የግብጾችን ፒራሚድ በመጎብኘት ላይ ይገኛል። እና ግብጾች አሁን በጣም የተሻሙበት ነው። ለምን እነሱ ቱሪዝማቸው እንዲያድግላቸው ስለ ፒራሚዱ ስለ ሀገራቸው ልክ እኛ ያው እንደተሟሟት ነው ለኢትዮጵያን ለማስተዋወቅ የሚችሉትን እየደከሙ ነው። ፒራሚዱ ጋር ወስደውታል፣ እያስጎበኙት ነው። አርኪኦሎጂስቶች ምን ሀሳብ ይመጣልኝ ያዘንኩት እኛ በተስፋ ስላሴ ሞገስ ቅድም መረጃው ምንድን ነው ላልሽኝ ነገር በዛው አስታክኬ ነው መለስ ነው። የግብፅን ፒራሚዶች የሰሩት ወደድንም ጠላንም መረረንም አልመረረንም እውነተኛው ሀቁ ኢትዮጵያኖች ናቸው የሰሩት። እውነት? አዎ። እንዴ ይሄ አባ ተስፋ ስላሴ ሞገስ በመረጃ ያስቀመጡት። ይሄ ሌሎች ሊቃውንት ጽፈውታል። ጥንታ ኢትዮጵያ አዲሱ ትውልድ ይሄንን አያውቅም። የኛ ኢትዮጵያኖች ናቸው ያንን በጣም አሜዚንግ ኢትዮጵያኖች የሰሩት ነው። ሌላው ኢትዮጵያ ውስጥ የዚሁ የግብፅን አይነት በርካታ የፒራሚድ ከተሞች ናቸው ጭራሽ ያሉት። እነሱ ሁሉ ኢትዮጵያኖች በሚስጥር አስከብረውታል ይላሉ አባ ተስፋ ስላሴ ሞገስ። በሚስጥር ከነ ቦታ ያውቁታል። በምን ያክል የአፈር ዴፕስ ጥልቀት እንደተቀበረ ከነ ቤተ መንግስቱ ነው የሚሉት። በርካታ ፒራሚዶች ኢትዮጵያ ውስጥ አሉ። ጊዜው ሲደርስ ይወጣል። እኛ ሀገር ማለት ነው ኢትዮጵያ ውስጥ በጣም ይገርማል። ግን ይሄን አላውቅም ነበር እኔ ራሴ። እና አሁን አይሶ ስፒድ የሚባለውን ልጅ የሚያውቀው ነገር የለም። ያው ግብጾች ጠልፈው ወስዶት የኛ ነው። ያው የታሪክ ሳቦታጅ የታሪክ ስርቆት የሚባል ነገር አለ። ታሪካችን ተወስዷል፣ ተሰርቋል፣ ተዛብቷል፣ ተመዝብሯል። ግን በምን እርግጠኛ ነህ እዚህ ኢትዮጵያ ሀገር ይሄ ፒራሚድ እንዳለ? በምንድን ነው የምናረጋግጠው? ማረጋገጫውማ ይኸው እንግዲህ እሳቸው እኮ በመረጃና በማስረጃ ደሰብን እንደሚናገረው በዛ አጋጣሚ ደሰብን አደንቀዋለሁ በጣም። በመረጃና በማስረጃ ነው ብዙ ነገር የሚያቀርበው። ይህም በመረጃና በማስረጃ ራሳቸው በቪዲዮ የተደገፈ እኮ መረጃ ነው ያላቸው እጃቸው ላይ። መጽሐፍ ፈረንጆቹ ራሳቸው የጻፉት ፈረንጆቹ ኢትዮጵያ ውስጥ ያለውን የተደበቀ መረጃ ሀብት የጻፉትን መረጃ እሳቸው አውሮፓና አሜሪካ በነበሩ ጊዜ በድብቅ የጻፉትን ጽሁፍ መጽሐፍ ፈልገው በማንበብ የነጮችን ሴራ ነው ያጋለጡት። እኛ አባ ተስፋ ስላሴ ሞገስ። ይህ በጣም ከባድ ሚስጥር ነው። በነጮች እጅ ነው ያለው። ነገ ነጮች ኢትዮጵያን አንድ ቀን እንቀራመታታለን የሚል ህልም ስላላቸው ይህን ሀብት ነገ እነሱ እናውጠዋለን በሚል በሚስጥር የያዙት ጉዳይ ነው። በጣም ይገርማል። አባ ተስፋ ስላሴን ቀድሞ ደርሰውበታል። ነጮቹ ሊገሏቸው አሳደዋቸው ነው ወደዚህ ወደ ኢትዮጵያ ወደ እናት ሀገራቸው የተመለሱት። ይህንን የሚናገሩ ነበር። ለማን ላስተላልፍ ይህንን መረጃ? እባካችሁ ተረከቡ። የአዲስ አበባ ዩኒቨርሲቲ ተማሪዎች ቲሲስ የጥናታዊ ጽሁፍ ወይም ለሌላ ነገር ለሌላ ምክር እየመጡ ከሳቸው ወስዱ ነበረ። እውነት ለመናገር ብዙ ሰው ስለማያውቃቸው የሚያውቋቸው ግን ቤታቸው ድረስ መጥተው መረጃ ወስዱ ነበር ከሳቸው። የአዲስ አበባ ዩኒቨርሲቲ ተማሪዎች ሲኤንኤን፣ ቢቢሲ፣ ዓለም አቀፍ ተቋማት ከዚህ ቀጥታ ላይቭ ጠይቋቸዋል። እሳቸው በህይወት በነበረው ጊዜ አብዛኛው ኢትዮጵያ ይህንን አያውቅም። ላይቭ አንድ ኢትዮጵያ ውስጥ ከፍተኛ ሊቅ ሳይንቲስት መነኩሴ አሉ ተብሎ ስለ ኢትዮጵያ ስለ መጽሐፍ ቅዱስ ምንነት ኢትዮጵያ ውስጥ ስላለው ኢትዮጵያ ምን እንደሆነች የዓለም ቁንጮ መሆኗን ሌሎች አነጋጋሪ ነገሮች ንጉሥ ሰለሞን ኢትዮጵያዊ መሆኑን አብዛኞቹ አዳምና ሔዋን ኢትዮጵያዊ መሆናቸውን ጤፍ የአዳም ተክል የአዳም የገነት ተክል እንደሆነ አዳም ይጠቀሙ የነበረ እንደነበረ ሰብአ ሰገል ኢትዮጵያዊ እንደሆኑ አብዛኞቹ ሐዋርያት ኢትዮጵያኖች እንደሆኑ አብዛኛውን ነገር ወደ ኢትዮጵያ ልክ ለራሳቸው ለሀገራቸው ያደሉ እስኪያስመስላቸው ድረስ ግን በመረጃ ዙሪያቸውን በመጽሐፍ በሸልፍ ተቀርበው የተቀረጹት ቪዲዮ አለ። ይህን ጉግል አድርጎ ማግኘትም ይቻላል፣ ዩቲዩብ ላይ ፈልጎ ማየት ይቻላል። ለበለጠ መረጃ ለማመን ያደረገው ሰው በመጽሐፍ እያወጡ ይኸው ከላይ የተባለው ጣሊያናዊ ደራሲ የጻፈው መጽሐፍ ስለ ኢትዮጵያ ሂዱና ነጭ ሆናችሁ ለዚህ ኢትዮጵያ ምድራዊ በቆማ ገነት ወደሆነች ሀገር ሄዳችሁ ውስጡ ያለውን ሀብት እዚህ ቦታ አለላችሁ ሂዱና ውሰዱ የተጻፉ መጽሐፍቶችን ነጮች በተንኮል የጻፉትን መጽሐፍ ራሳቸው እያወጡ እያሳዩ ጣሊያንኛ ይችላሉ፣ ጀርመንኛ ይችላሉ፣ ግሪክኛ ይችላሉ። ምን በቴዎሎጂ ማስትሬት አላቸው። በጣም ይገርሙ አባት ናቸው። ማስትሬት በብዛት አላቸው። ባለሙያው በቴዎሎጂ በብዙ ነገር በጣም ልክ ናቸው። ስንት መጽሐፍ አላቸው ማለት ነው? በመጽሐፍ ደረጃ ይሄ በመጽሐፍ ይወጣ ቢባል እርግጠኛ ነኝ ከ1000 በላይ መጽሐፍ ይወጣል። የያዙትን ዶክሜንት ቢቸግራቸው የያዙትን ጠቅላላ እውቀት የሰበሰቡትን ስለ ኢትዮጵያ የተሰበሰቡን መረጃ በአንድ ጥራዝ ለማዘጋጀት ማተሚያ ቤት ስለማይፈቅዱላቸው ሚስጥርም እዛ እንዳይባክን ፈርተው በእጃቸው ጀምሮት ነበር መጽሐፍ። ወደ ስንት መቶ ገጽ ላይ ሲደርስ አይን ሞራ ይዛል።
ለትውልድ ቢያንስ ሰጥቼ ብሞት እንዳሉት እንደፈሩት ሞት ቀደማቸው። ያሳዝናል። ጥያቄሽን እንዳለው እና ብዙ የሚያናድድ አሁን በስሜት ሆኜ ነው የምናገረው። በጣም የሚያስቆጭ የሚያንገበግብ ነገር ስለሆነ ግን አንድ ቀን ያው በመጽሐፍ ወደ ጥያቄ ስትመጣ በኋላ በአጠቃላይ መልሳለሁ። ስለሌላ ጥያቄ ካለሽ ጠይቂኝና በዝርዝር መጣበታለሁ። ሌላው ምን ያክል ሰው ስለሳቸው ያውቃል? በጣም ጥሩ። እና ላላወቃቸው እና ለአዲሱ ትውልድ ምን ትላለህ አንተ? በቃ ጥሩ ነው። እኔ አሁን እንደተቀደም ደጋግሜ ተናግሬያለሁ። በዚህች በተወሰነች ደቂቃ ስለሳቸው አውርቶ መጨረስም አይቻልም። አሁን ህዝብንም አንዱን ይዤ አንዱን ለቅቄ ግራ ማጋባት እንዳይሆንብኝ ቢቻል ዩቲዩብ ላይ ገብተው ያው ቻናል ላይ አብዛኛውን የእሳቸውን ነገር ተናግሬያለሁ። ከሁሉም ሚዲያ ብላችሁ ሰብስክራይብ አድርጋችሁ ማየት ትችላላችሁ። ሙሉ መጽሐፉን ሁለቱንም መጽሐፍ ሙሉ በሙሉ ያለምንም መሰሰት ያለ ድካም ማነው ድካሜን እንትን ሳልል አንብቤያለሁ። ኦልሞስት 3 ወር 4 ወር ፈጅቶብኛል ባልሳሳት። 2 መጽሐፍ በፓርት ከፋፍዬ የማይገኙ መጽሐፍቶቻቸውን ተርኬያለሁ። እዛ ላይ ማግኘት ትችላላችሁ። ሁለተኛ ከኔ በበለጠ ደግሞ ግድ የለም የኔም ቻናል ላይ ዳዝ ማትረዛም ባታዩ ደግሞ ሞልቶላችሁ ስለ አባ ተስፋ ስላሴ ብላችሁ ብትገቡ ዩቲዩብ ላይ እንደዚህ አይነት ዩቲዩበሮች ከዚህ በፊት የሰሩት ቪዲዮ ላይ አብዛኛው መረጃ አለ። አባ ተስፋ ስላሴ ማን ናቸው ብላችሁ ብትገቡ በደንብ ነው የሚናገሩት። ብዙ መረጃ እዛ ላይ ማግኘት ይቻላል እና በጣም ነው እንትን የሚለው ስሜት የሚነካው። የሚናገሩት ነገር በሙሉ ስሜት በጣም ከመናሳሰሱ የተነሳ ያንገበገባል፣ ያስቆጫል። እኛ ዛሬ ያለንበት የድህነት ደረጃ ስናየው፣ አሁን ያለንበት ጉስቁልና ስናየው ከማንም በፊት ቀደምት የነበርን ስንባል ያው እንሰማለን። በዘና ኢትዮጵያ 3000 ዓመት ታሪክ አላት፣ እንደዚህ ነው። ከዛም በላይ ኢትዮጵያ የእግዚአብሔር ሀገር ናት። ጨራሽ አዳምና ሔዋን ኢትዮጵያውያን ናቸው። ይህንን ባለፈው ከሳቸው መጽሐፍ ላይ አውጥቼ ፖስት ሳረግ ዩቲዩብ ላይ ማት ኮሜንት ነበር የደረሰኝ። ስድብም ደርሶኛል፣ ተግሳጽም ደርሶኛል፣ አድናቆትም ደርሶኛል። እኔ አልጻፍኩትም እንግዲህ በመረጃ እንደ ኢትዮጵያ የተላለ ዘረኞች ናችሁ እንደዚህ ነው ምናምን ብዙ ነገር ተብሎ ነበር። ግን መራራውን እውነት ግን ምንም ታሪክ ሁኔታዎች ወደዛ እየሄዱን እንደሆነ የኢትዮጵያ ምንነት የሚገለጽበት ጊዜ የተቃረበ ነው መምጣቱ። እሳቸው ይሄንን ከዛም ወደኋላ ወደ 6000 ዓመት ወደኋላ የነበራትን የኢትዮጵያን ማንነት ነው ቀድሞ በመመራመር ብዙ መረጃ በማሰባሰብ የጻፉት። ዝም ብሎ እንደ ተረት ወይም ዝም ብሎ ባሉባልታ አይደለም። በመረጃ ኢትዮጵያ ሀገረ እግዚአብሔር መሆኗል። እንግዲህ አዳምና ሔዋን ኢትዮጵያ ከሆነ የሰው ዘር መገኛ ይሄው ነጮችም አምኗል። ኢትዮጵያ ከሆነች አዳም ኢትዮጵያ ነበር የሚለው ያስማማል ማለት ነው። ብዙ ነገሮች አሁን ፈረንጆችም ሳይንቲስቶችም እሳቸው ከሚናገሩት ጋር እውነታው ወደዛ እየተጋለጠ የመጣ ነው እና ቅድም አብረስናይ ነው ካስታወሽ ያይሱት ስፒድ የሚባል ግብጽ ሲጎበኝ ቋምጠው የእኛ ነው ምናግባ በዚህ ብና ፒራሚድ ሲያሳዩ የሰሩት ኢትዮጵያ መሆናቸው። ግን እነዚያ ኢትዮጵያኖች የሰሩት ከዚህ ሄደው ነው በዛ ጊዜ ኢትዮጵያ ከብዙ ሺህ ዓመት በፊት ግዛቷ ትልቅ ነበር። ዛሬ የምናየት ኢትዮጵያ ክልል አልነበረች። እስከ ህንድ ድረስ ህንዳው መናቃት ህንድ ማለት ግብፅንም ጨምሮ ማለት የኢትዮጵያ ግዛት ነበር የሚባለው ማን ነው? አሁን የኢትዮጵያ ዝርያ ያለባቸው የሚመስሉ ዝርያዎች ህንድ ሀገር ተገኝተዋል። ንቅሳት ያለባቸው እኛ ንቅሳት የመሰለ ወፍጮ እንደኛ ወፍጮ የሚጠቀሙ የተለያዩ ነገሮች እየተገኙ ነው። ህንድ ውስጥ የሆነ ጎሳ ውስጥ ተገኝተዋል። ዛሬ ኢትዮጵያኖች እዛ ድረስ ያስተዳድሩ እንደነበረ ግብጽ በዛ ጊዜ ምስር ነበር የምትባለው። የአሁኗ ግብጽ የሚባል አይደለም ስሟ። ኢትዮጵያኖች ነበር ያስተዳድሩ የነበረው። ሰፊ ግዛት ነበረን፣ ገናና መንግስት ነበረን። ዛሬ የምትፈራውን ሀያሏን አሜሪካን በላይ ነበርን ዝናና ኃይል። ጦረኞች ነበርን፣ ብዙ ዝሆኖች ያለን፣ ብዙ ጦር ያለን፣ ብዙ መርከቦች ያለን፣ በሀብት በስልጣኔ የቀደም የነበር ህዝቦች ነበር። ግን ተደበስብሰውን የተቀበለው አፈር ውስጥ ነው ያለው ስልጣኔ። አሁን እሳቸው ከነ ቤተመንግስቱ ኢትዮጵያኖች በሚስጥር አስቀብረውታል። ጊዜው ሲደርስ ይወጣል ይሉ ነበር አባ ተስፋ ስላሴ ሞገስ። መቼ ነው ጊዜው ታዲያ? ያው በትንቢቱ መሰረት ትንቢት ሊኖር ይችላል። እንግዲህ አባቶች በሚያውቁት በራሱ በፈጣሪ ጊዜ በወደደው ጊዜ በሆነ ሰው ሊወጣ ይችላል። እሳቸው በእርግጥ በመረጃው ነበራቸው። በተለያዩ ኢትዮጵያ ክልሎች ያለውን ሀብት ፒራሚድ ብቻ አይደለም፣ ላሊበላን የመሰሉ አንድ የምናውቀው ላሊበላ ነው የምናውቀው። እሱን የሚመስል ተመሳሳይ የላሊበላ ህንፃ መሰል ከአንድ አለት ላይ የተፈለፈሉ ሌላ ኢትዮጵያ ክፍል ውስጥ አለ ይሉሻል። አክሱም የመሰሉ ደግሞ ሌሎች የተለያዩ ቦታዎች ተቀብረዋል። የተቀበሩ ይወጣሉ ከነ ቤተ መንግስቱ ነው ከነ ሙሉ ሀብቱ ነው።
እኮ ይህን የሚያውቅ ሰው የለም። ሌላ ማን እኮ አሁን አዲሱ ትውልድ ደጋግመን ተናግረናል። በዙ በቲክቶክ እና በዚህ በብሬል ኮንትሮል በፈረንጆች ባመጡት የአእምሮ ወረራ እና ምንድነው ጥገኝነት ስማርትፎን ውስጥ ነው ያለው። ምናውቀው ነገር የለም። ደንዝዟል። ትውልዱ እየተከታተለ ያለው ጊዜያዊ ዓለማዊ ነገር በብልጭት ነገር ውስጥ ተውጧል። አእምሮ በዚህ በሞገድ በሞባይል በሚወጣ ጨረር እና ባልባሌ ነገሮች ውስጥ ተይዞ እንዴት አድርጎ ስላገሩ ይከታተል እኮ። አሁን ይሄ የአባት ተስፋ ስላሴ መጽሐፍ አንተን ስታነብ አይሃለው። እኔ ግን አላነበብኩትም መጽሐፍ እያለ ያው ብዙ ጊዜ አንተን ስለምከታተል አንተን ጥያቄ ያቀረብኩልህ ስለሳቸው እንጂ ማወቅ ነበረብን እኛ በጣም ስለሳቸው ስለ ሀገራችን ጥንታዊ ታሪኮችን ማወቅ አለብን። ለምሳሌ ነው አንድ ምሳሌ ጥቀስልሽ። ፈረንጆች ከወሰዱብን ቀላል ነው በትንሹ የእንግሊዝኛ ፊደላት ከኛ ከአማርኛ ላይ ኮረጀው እንደወሰዱት በመረጃ ያሳያሉ እዛ ቪዲዮ ላይ። ለምሳሌ ካፒታል ኤም ፊደል ያበችኝ ኤም ቀጥታ ከምን እንደተወሰደ ታውቃላችሁ? የኢትዮጵያውን ጠ የምትባሉ ፊደሎች ጠን ሞዲፋይ አድርጎትና ቀጥ ስላደረጉት ወደ ኤም ቀየሩት ይሉሻል። እዛው ላይ የሚያሳዩት የታሪክ ሳቦታ ተሰርቶበት ከኛው ወስደው እሺ እንደዛ ነው። ፒ ናት ያትመስልም ኢትዮጵያ ይሄን ነገር ራሳቸው ያው የለዛ የጻፉት ጥናታዊ ጽሑፍ መጽሐፍ እነዛ የሚያሳዩት መጽሐፍ እዛ ቪዲዮ ላይ ዓለም ላይ የሚሉ ሽያጭ ላይ በውድ ዋጋ በሚስጥር ከተለያየ ቦታ ራሳቸው ነው እየገዙ ያቀማቸው የነበሩት። ኢትዮጵያስ ብቻ ከ10,000 ዶክመንት በላይ መጽሐፍ አላቸው። ስለ ኢትዮጵያ ብቻ ቢናገር ነው የሚገዙት። በተለያየ ቋንቋ የተጻፈ በሚስጥር ነው። ስለ ኢትዮጵያ በሚስጥር የተጻፈ መጽሐፍ ብቻ ካልሆነ አይገዙት። አውሮፓ ላይ በሚስጥር ይላሉ፣ ቦታው ላይ አይናገሩም። እንደዚሁ ከ15,000 መጽሐፍ ዶክመንት በላይ አለኝ ይላል። ዘመድ ጋር ለቤተሰብ አዝማድ ጋር የተቀመጠ በሳጥን ይሄን ያክል አለኝ ይላል። ስለ ኢትዮጵያ ብቻ ቢናገር ስለ ሀብቷ ስለ ታሪኳ በሚስጥር የተጻፈ ዝም ብሎ ሂስትሪ አይደለም። ሀብቷ ስልጣኔዋ ምን ላይ እንዳለች ወደፊት ምን ልታመጣ እንደምትችል ነጮቿን በአትኩሮት እየተከታተሉ ያሉት ውሸታቸውን ነው። እኛ ላይ ኢትዮጵያ ነገ ምን ልትሆን እንደምትችል ስለሚያውቁ እዚህ ያለውን ትውልድ ይኸው እንደምናየው በብሬን ኮንትሮል መግደል ነው፣ ማደንዘዝ ነው፣ እንዳይነቃ እንዳይከታተል። የእሳቸውን ይኸው እንግዲህ ራሳቸው ገለዋቸውን አላውቅም። እንግዲህ ያለ ዕድሜያቸውን የሞቱት ሰው ስለሞታቸው እንኳን የሚያውቅ ሰው የለም። እንኳን ሌቶኛ የሰማሁት መሞታቸውን በሚያሳዝን በጣም እና አሁንም ቢሆን ማነው እህተ ማርያም ሳሙኤል አላውቅም እንደዚህ እሷ ጋር ሲናዘዙ በመጨረሻ ደቂቃ ላይ አብራቸው ነበረች። እሷ ሲሞቱ አካባቢ አንድ ቪዲዮ አይቻለሁ። ለእሷ ውርሰዋት እንደሆነ ነው ዶክሜንት ሰጥቷት እንደሆነ የሚናገረው። ዘመድ አዝማድ የሚኖራቸው አይታወቅም፣ ማጋ እንደሆነ አይታወቅም። እንዲሁ እንደተረሰና በጣም አንድ ቀን እግዚአብሔር ሆኖ ይወጣል ተስፋ እናደርጋለን። እና ዝርዝሩን ቪዲዮ ላይ ከሁሉ ሚዲያ ብላችሁ ገብታችሁ ብትከታተሉ ደስ ይለኛል። እኔንም እንድታበረታቱኝ አሊያም ደግሞ ከሌሎችም እንደኔ ዩቲዩበሮች የሰሩት አለ ተለሳቸው ቢታወቅና ለማጠቃለል የምፈልገው ምንድነው ትውልዱ አሁን ማጠቃለል ለጠየቅሽ ጥያቄ የትውልድ ከደነዘዘበት ቢነቃና እንዲህ አይነት ነገሮች መከታተል ቢጀምር አንዳንድ ስማርትፎኑን አጥፍቶ እስቲ ስለሀገሩ ቢያውቅ ዝም ብሎ ኢትዮጵያ የ3,000 ወር የ13 ወር ጸጋ የ3,000 ዓመት ታሪኮች የምትሏን ቁንጽል ነገር ይዞ ብቻ ብሎ መዘመር ሳይሆን ማናት ኢትዮጵያ ምን ነበረች እና ምን ስላምጣ እንዳይ ነገ የራሱን ታሪክ መናገር መቻል አለበት፣ ማወቅ አለበት። አይሱ ስፒድ ሲመጣ ዝም ብሎ ብቻ አዲስ አበባ ዞሮ ስላየ ብቻ ኢትዮጵያን አወቀ ማለት አይደለም። ይሄንን ማን ይንገረውሽ? አዲሱ ትውልድን ካላወቀ ነገም እኮ ሌሎች ይመጣሉ ከተለያየ አለ። ማን ይንገራቸው? ይሄንን ትውልድን ካላወቀ ካላነበበ ካልተከታተለ። ስለዚህ ይሄን የነጮችን ተንኮል በመንቃት በማሰብ ወደ ራሱ እንዲመለስ ወደ ራሱ አይሮ እንዲመለስና ይሄንን አገሩን በደንብ ጠንቅቆ አውቆ ነገ ቢያንስ ባይደርስበት ለልጆቹ የተሻለች ሀገር የዓለም ቁንጮ መሆኑ የማይቀር ነገር ነው። ሀያል ነበር ወደ ሀያልነታችን ትልቅ ነበርን ትልቅ እንሆናለን የሚል አባባል ሁሌ እሰማለሁ። ግን ዝም ብሎ አባባል ብቻ እንዳይሆን ወደ ተግባር መተርጎም አለበት። ወደ ኋላ ነገሮችን ማንበብ፣ አንዳንድ ወደ መጽሐፉ ዓለም መሄድ፣ ሞባይል ላይ ከሆነ ጉግል ገብቶ ሰርች ማለት ወዘተረፈ ካላደረገ አዲሱ ትውልድ እውነት ለመናገር ደንዝዟል። በጣም ጥቂት ሰው የሚያውቃቸው ይህ ሰውዬ የሚባሉ ማለት ነው ሳይንቲስት ናቸው። ለሀገር በቃ የማያገኙ ብርቅ ሰው ነው ያመለጡ። ግን የያዙት እንደሳቸው አይነትም ብዙ እኮ ሊኖሩ ይችላሉ። እኛ አሁን ስላላወቅናቸው ነው ብዙ አለ። ለምን
ቢወጡ ወይ ለህይወታቸው እየሰጉ አንዳንዴ ይህን መረጃ ይዤ ወጣ እሳቸው ለማን ልስጥ? አንድ የመጨረሻ ነው ላጠቃለል ሳላዛዛው ምን ይላሉ እዛ ቪዲዮቸው ላይ አንድ ፈረንጅ መጣሉ ነው ጋር በዝና ሰምቶ እንግዲህ ነጮቹ ካሉበት ቦታ ስለሳቸው ያውቃሉ። እኛ ሳነቅ እነሱ ያውቃሉ። እዚህ ድረስ መጥቶ እዚህ ኤምባሲ ሊሰራ ነው ኦስትሪያ ኤምባሲ ብሎ ኦስትራሊያ ኤምባሲ ይመስለኛል እዛ ቪዲዮቸው ላይ ሲናገሩ መጣና ጎበኘ፣ መጽሐፍቶችን አየ፣ መረጃውን እንዳለ ስለሚያውቅ እንደዚህ ላድርግልህ አለኝ አለ ስለው አገሬን ውሰድህ በወር $6,000 ነው ምናምን ልክፈልህ፣ ሰፊ ቤት ልስጥህ፣ የምትመራመርበት የምትጽፍበት ማቴሪያል ሁሉ ነገር የተሟላ ቤት ታዘጋጅልህ፣ እስከ ለተሞት ድረስ ጻፍ፣ ተመራመር፣ ሁሉን ድጋፍ አደርግልሃለሁ፣ ያሉ ንብረቶች በሙሉ እዚሁ አስቀምጥ፣ ከዛ ስትሞት ግን ንብረቱ ትሰጠኛለህ፣ እኔ ጋር ይቀመጥልሃል ሲለኝ ሞኝህን ፈልግ የእኔ ወንድም ብርህንም ገንዘብህንም ወሬንም ይዘህ ውጣልኝ ብዬ አሰናበትኩ ይላሉ። እና እናንተ ኢትዮጵያኖች ነጭ መጥቶ እዚህ እኔን ወርቅ ሊወስድ ሲመጣ እናንተ እዚህ ቁጭ ብላችሁ ምን ብትደረጉ ነው ይሻል? በጣም የተናደዱ ነው የሚናገሩት። በጣም የተጸጸቱ ታዩታላችሁ ቪዲዮ ላይ በቃ ስሜታዊ ይሆናሉ በዚህ ትውልድ እና ትውልድ እንዲነቃ ነው እንዲከታተል ነው። ስለዚህ በተቻለ መጠን ይህንን ነገር ለዛ ነው ዛሬ ግብጾች እንደዚህ ሲንቀለቀሉ ሳይ የእኛን ታሪክ ወስደው ራሳቸው እንዳደረጉት ሁሉ ነገር እንትን ሲሉ ያው አሳፋሪ ነገር ነው። የታሪክ ሳቦታጅ ተሰርቶብናል፣ ውንብድና ተሰርቶብናል፣ ታሪካችን ተሰርቋል። ትውልድ ነቅቶ እንዲከታተል ነው። ስለዚህ ለጊዜው ለዛሬ ያለኝ ነገር ይሄ ነው። ይችን ለማሳሰብ ያክል ነው። በዚህ አጋጣሚ ዩቲዩብ ላይ የቀረበ ልጅ አለ። ማን ነበረ? ማናዟል ላይ ልዑል ተፈሪ የሚባል ልጅ በዚህ ፖድካስት ላይ ባሉ ዛሬ የቀረበ ልጅ ስለ ሃይማኖት በቃ ወጣትነቱን የተጠቀመበት ልጅ ነው። የሚያዳምጠኝ ከሆነ በጣም የሚደንቅ ነው። ልዩ እንትን ነው የሰጠን ለኛ ለወጣቶች ብዙ ትምህርት ላይ የሰጠን እና ከ34 አብያተ ክርስቲያን ጥንታዊ አብያተ ክርስቲያን የጎበኘ እና አይተዋል። ስለ ሃይማኖት በጣም ብዙ 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 ነገር ነው በጣም ሲናገር እንደዚህ አይነት ወጣቶችን ያበረከተልን ነው የምናደርገው። እንደዚህ አይነት አደንቀዋለሁ ከአዲሱ ትውልድ ላይ በእንግዲህ በጣት የሚቆጠር ሰው እያየን ያለ ነው። ስለ ሃይማኖቱ እንዴት ትንታኔ እንደሰጠ ጆሮ አርሴማ ተገለጸችለት። በዚህ አጋጣሚ በጣም ነው የማደንቅህ። ወጣትነትህን ተጠቅመህበታል፣ አደንቅሃለሁ። እኛም ከሱ ብዙ ነገር መማር አለብን። ለሃይማኖቱ ምን ያህል ትጉ እንደሆነ በጸሎት በሱባኤ ራሱን ያስገዛልኝ እና በዚህ አጋጣሚ አደንቅሃለሁ የምትሰማኝ ከሆነ በጣም ጥሩ። እኔም በዚህ አጋጣሚ ለአደንቀዋለሁ። ማናዘውንም እንደዛው እንደዚህ አይነት ሰዎችን ያብዛልን ነው የምንለው። አዲሱ ትውልድ አሁን እነሱን እያየ ነው መሳብ ያለበት። በጣም ጥቂት ናቸው። አብዛኛው ትውልድ ቅድም ተናግሬያለሁ እኮ ይሄ ነጮቹ ወረራ ተያይዘናል፣ ወጥመድ ውስጥ ገብቷል። ሊያን ፈልቅቆ መውጣት ካልቻለ በፍጹም እንደ ነገር ለመስማት ጆሮም የለው ጊዜም የለው፣ ተጠምዷል 24 ሰዓት እዛ ውስጥ። ለዚህ ነው ይሄ እነሱ ተንኮል ነው፣ የነጮቹ ተንኮል መሆኑ በተደጋጋሚ ተናግሯል። እኔ ስለወራሁት አይደለም። ለምን እንዳንባንንና እንዳንነቃ አይደለም። አባታችን ስላሴ ምን እየተካሄደ እንደሆነ እንኳን ሀገራችን የምናውቀው ነገር የለም። ታሪክ ተሰርቀን ይሁን ወር አልማዛችን ወጥተን ምን ይሁን ወርቆታው ነዳጅ ወጥተው ምንም ያለነው እግር ኳስ ውስጥ ቲክቶክ ውስጥ ስማርትፎን ውስጥ ገብተናል። በቃ ለቅ ነጮቹ ተሳካላችሁ ማለት ነው። ሚሽናቸው ይሄን ነበር የፈለጉት። አዲስ ትውልድ ሸባ ማድረግ ነው። ይሄው ምንም የሚያውቀው ነገር የለም። አባ ተስፋ ስላሴ ግን ማናቸው በተስፋ ስላሴ እኔ ማላቃቸው ነበር። ማን ነው ወላውን ይጠይቀው ማን ነው ያላዩ ልዑል ተፈሪ ይባላል። ወጣት አለፈው ተኔ ሌላ የሆነ ወቅታዊ ዝሙላ ለባለ ወሬ ነው እዛ ላይ ወዲያውኑ ክሊክ አድርጎ አቴንሽኑ ሁሉ የተሰረቀ እና ጊዜውን እንትን አንበለው። በጣም አመሰግናለሁ ለጥያቄ ወቅታዊ ጥያቄ በመሆኑ። እሺ እኔም ጥያቄዎች ተመልሰውልኛል። አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ በሚቀጥለው ፕሮግራም ደግሞ ሌላ እናንተ የምትጠይቁን ነገር ካለ ወይም እናብራራው የምንጨምረው ነገር ካለ በአስተያየቶቻችሁ አትለዩን። ስላዳመጣችሁ ከልብ እናመሰግናለን። ትንሽ ስሜታዊ ሆኜ ሊሆን ይችላል፣ ይቅርታ።
ስለ ባለቤቴም ውድ ባለቤቴም ስለጠየቅሽን ጥያቄ ከልብ አመሰግናለሁ። እኔም አመሰግናለሁ። ስለሳቸው አውርቼ አልጠግበውም በእውነት ለመናገር ለምን ገና ህዝብ እንዳላወቀው ስለማቅ ብዙ ህዝብ እንዳልሰማው ስለመገነዘብ የልቤ ስላልደረሰ ገና ህይወት እስካለ ድረስ የምችለው ሁሉ ለማድረግ ነው። ገና በዚህ አይነት አንተ ጋር ብዙ ነገር ሊኖር ስለሚችል ውስጥ ብዙ የተደበቁ ሚስጥራዊ ነገሮችን ሊኖሩ ይችላሉ ማናቃቸው ወይም ከአንተ ደግሞ በዚህ እድሜ ከአንተ ደግሞ የምንወስዳቸው ነገሮች አሉ ምንሻማ ማናቀው ነገሮች መጠነኛ እውቀት ያለኝ ነገር ሼር ከማድረግ ወደኋላ አይደለም። ተሻሙ በለንና ብዙም ይሄን ያክል የተጋነነ ነገር አለ ይባላል። የምችለውን ሞክራለሁ። አመሰግናለሁ። ተመልካቾቻችን ሰላም ቆዩን። ስላዳመጣችሁን በድጋሚ እናመሰግናለን።